መልካም እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ በተመለከተ አሁን ደርሶ ያለው የምዕራቡ ዓለምና የኢትዮጵያ መንግስት ውዝግብ ጉዳይ በድምር ስናየው የአንድ በኪራይ ፖሊሲ የሚኖር መንግስት እና መመሪያ የሚሰጥ የምዕራቡ ዓለም መንግስት መካከል የተፈጠረው ውዝግብ ብለን ማጠቃለል እንችላለን። ነገር ግን ጥያቄው እንዳነሳችሁት ይሄ ወደ ኋላ ሂደን ዝርዝር አድርገን ስናየው መጀመሪያውንም የትግራይ የህዳሴ ግድብ ጽሕፈት ቤት የትግራይ ህዝብ የትግራይ መንግስት በተደጋጋሚ ይገልጹት እንደነበረ የታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም በውስጥ አቅም በሁሉም ዘርፎች ታላቁ መሪ መለስ ዜናዊ የሚሉት እንደነበረ የኛው ግድብ በእኛው ሁለንተናዊ አቅም እንገነባለን የሚለው አስተሳሰብና የድርድሩ ሂደት በተለይ ከዚህ ከሁለት ዓመት ተኩል በኋላ ፈር እየለቀቀ ነው የሚል አቋም በተደጋጋሚ ያሰሙ ነበር። ከነዚህ እንደ መጀመሪያው ልንወስደው የምንችለው ያው ኢንጂነር ስመኘው መስዋዕትነት ሲከፍል የትግራይ ህዝብ የህግ የበላይነት ይከበር ብሎ ሰላማዊ ሰልፍ ሲወጣ የኢንጂነር ስመኘው አገዳደል ወይም ሞት ገለልተኛ በሆነ ወገን እንዲጣራለት በአደባባይ የህግ የበላይነት ይከበር በሀገሪቱ አጠቃላይ ብሎ በወጣበት ጊዜ እንደ አንድ ጭብጥ ቴማ ይዞት ወጥቶ ነበረ። በዛ ጊዜ በዚህ ሰልፍ እንደምናስታውሰው ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ንግግር በተመሳሳይ ይሄ ሁኔታ እጅግ በጣም አሳዛኝ እና አስደንጋጭ ነው፣ ነገር ግን ይሄ የሆነበት መንገድ በሚገባ እንዲጣራ በገለልተኛ ወገን እንዲጣራ የሚለው ከዛ ጊዜ ጀምሮ አንስተውታል። የዚህ ምክንያት ምንድነው? ኢንጂነር ስመኘው በጣም ታላቅ አስተዋጽኦ ነበራቸው ህዳሴ ግድብ ላይ በተለይ የኢትዮጵያ ጥቅሞች አስጠብቆ ለመቀጠል የሚያስችል ከሌሎች ተደራዳሪ ባለሙያዎቻቸው ጋር ሆነው በከፍተኛ ደረጃ ሲሰሩ የነበሩ ባለሙያ መሆናቸው ይታወቃል። ልክ ሲሞቱ ደግሞ እንደምታውቁት የግብፅ ሚዲያዎች በርዕሰ አንቀጾቻቸው በተለይ አልሐራም የተባለው ጋዜጣ ኢንጂነር ስመኘው በቀለ ሞት አይደለም ያሉት፣ ግድቡ ሞተ ነው ያሉት። ስለዚህ ይሄ የሚያሳየው ግብጾች በተለይ ወቅቱ የግብፅ መንግስት በህዳሴ ግድብ ከፍተኛ አስተዋጽኦ ያላቸው ሰዎች ላይ ሞት ምን ያህል እንደተደሰተ የሚገልጽ ነው። ምክንያቱም አልሐራም የመንግስት ዋነኛ ልሳን ተብሎ የሚገለጽ ጋዜጣ በመሆኑ ማለት ነው የሀገሪቱ። ከዚህ በመቀጠል ኢትዮጵያ ውስጥ የሆነው ምንድነው? የለውጥ ኃይል ነኝ ብሎ ወደ ስልጣን የመጣው ብልጽግና ፓርቲ ወይም ቡድን መጀመሪያ ቡድን ኢህአዴግ ውስጥ የተፈጠረው ቡድን በህዳሴ ግድብ ላይ ማናቸው መንግስታት በራሳቸው ፕሮጀክት ላይ አድርገውት የማያውቁ ዘመቻ ነው የከፈተው ማለት ነው። ይሄ ካለማወቅም ሊሆን ይችላል የሚል አስተያየቶች ይሰጡ ነበር ያን ጊዜ እንጂ አንደኛ ይሄ ግድብ ለፕሮፓጋንዳ ካልሆነ በስተቀር የዛሬ 10 ዓመት የሚጠናቀቅ አይደለም የሚል ዘመቻ ተከፈተበት። አሁን በጠቅላይ ሚኒስትርነት አገሪቱን እየመሩ ያሉት አምባገነን መሪ አማካኝነት እንደዛ ተብሎ ተገለጸ። ቀጥሎ ግብፅ በመሄድ የሀገርን ጥቅም የማያስጠብቅ ኃላፊነት የጎደለው በዓለም አቀፍ ሕጎች በአደባባይ በማታውቀው ቋንቋ መናገር ክልክል በሆነበት ዘመን ቃል ገብተው መጡ። የግብፅን ፍላጎት የሚጻረር ማናቸውም እርምጃ አንወስድም የሚል ቃል መሐላ ፈጽመው መጡ ማለት ነው። ስለዚህ ግብጾች ወዲያውኑ የወሰዱት እርምጃ ምንድነው? እንዲህ አይነት
ተንበርካኪ መንግስት መጥቷል። ስለዚህ ህዳሴ ግድብ ላይ በከፍተኛ ደረጃ መስራት ያለብን አሁኑ ለዘላለሙ አሳሪ የሆነ ህግ ውስጥ ይህች ሀገር በአጠቃላይ በአባይ ተፋሰስ እና በህዳሴ ግድቡ ላይ የሚያስገባን ውል እንስራ ወደሚል ነው የሄዱት። እንግዲህ ለዚህ መነሻ የሆናቸው ይሄ የለውጥ ኃይል ነኝ ብሎ ወደ ስልጣን የመጣው ቡድን ከመምጣቱ በፊት ከተወሰኑ ወራት በፊት ሶስቱም ሀገራት በቴክኒክ ባለሙያዎች አማካኝነት ይሄ የተዋዋዮች ስምምነት የቃል ስምምነት የሚባል ደረጃ ላይ ደርሰው ነበር። ኢትዮጵያና ሱዳን ፊርማቸውን አንገቡበት፣ ግብጽ ግን መሪዎችን አማክሬ ልምጣ በሚል ወደ ግብጽ ተደራዳሪዎቹ የቴክኒክ ባለሙያዎች ተደራዳሪዎቹ ተመለሱ። ከዛ በኋላ ይሄ ሁኔታ ኢትዮጵያ ውስጥ ሲፈጠር የገቡት ቃል በማጠፍ ጀንትልማን ፕሮሚስ ይሉታል በዲፕሎማሲው፣ የገቡት ቃል አጥፈው የቴክኒክ ባለሙያዎቹ ሌላ የመደራደሪያ አጀንዳ ይዘው መጡ ማለት ነው። በቴክኒክ ባለሙያዎቹ ዘንድ በተለይ በኢትዮጵያም በሱዳንም ጭምር ተቀባይነት አልነበረውም። ግብጽ ይዛው የመጣችው መጀመሪያ ይሄ የመደራደሪያ ሀሳብ መጀመሪያ ስምምነት ላይ ሊደረስባቸው ከተፈለጉ ነጥቦች በላይ የኢትዮጵያ ጥቅም አሳልፎ የሚሰጥና ከናካቴውም የአባይ ተፋሰስ ካናቱ ጀምሮ ለመቆጣጠር የሚያስችል ነበረ። ስለዚህ ተደራዳሪዎቹ ይሄ ድርድር ተገቢነት የሌለው አባይ እንደ ታሪካዊ ባለመብትነት የሚወስደው የግብጽ አስተሳሰብ በተሟላ መንገድ ተግባራዊ ለማድረግ የ1950ዎቹ መጨረሻ አካባቢ ስምምነት የሚደግም ነው በሚል ሳይቀበሉት ቀሩ። ይሄ ግን እንደገና በተደጋጋሚ እንዲፈርስ በማድረግ ግብጾች አሳሪ የሆነው አስገዳጅ ስምምነት ውስጥ ለማስገባት የኢትዮጵያ መንግስት ለማድረግ የሚያስችላቸው ሌላ ዘዴ ዘይዱ። ኢትዮጵያ ስምምነት ለማድረግ ፈቃደኛ የሆነች አይደለችም። ስለዚህ የአባይ ጉዳይ ከፍተኛው ወደሆነ የጦርነት አዝማሚያ ያመራ ነው የሚል በሀገር ውስጥ ሚዲያዎቿና በውጭ በሚሰሩ ባለሙያዎቿና የዲፕሎማቶቿ እንዲሁም በውጭ በዓለም አቀፍ ሚዲያዎች በሚሰሩ ባለሙያዎቿ አማካኝነት ከፍተኛ ዘመቻ አካሄደ። በዚህ ፍራስትሬት ያደረገው የተደናገጠው የኢትዮጵያ መንግስት የያዘው የሀገር ኃላፊነት በተሰማው መልኩ እንደማስቀጠል ዓለም እየተንጫጫ ያለው እኮ ያው ሩሲያ ሄደው አምባገነን መሪ ጠቅላይ ሚኒስትር አብይ አህመድ የተናገሩት ዓለም እየተንጫጫ ያለው እኮ እነዚህ ትላልቅ ሀገራት ኢትዮጵያና ግብጽ ወደ ጦርነት እንዳይገቡ ነው። ስለዚህ ይሄ ቶሎ በስምምነት መፈጸም እንዳለብን ማሳሰቢያ እየተሰጠ ነው የሚል መግለጫ ሰጡ። ከዛ በኋላ ነው እንግዲህ ግብጽ ወደምትፈልገው አጣብቂኝ የተወሳሰበ አጣብቂኝ የተገባው። ማን አደራዳሪ ይሁን ተባለ? አሜሪካ ትሁን ተባለ። ከዛ በኋላ አሜሪካ በታዛቢነት ነው የምትገኘው እንጂ በአደራዳሪነት አይደለም ወዘተ ውስጥ የሚሉ ምክንያቶች ተሰጡ። እንደዚህ አይነት የሚዲያ መረጃዎች መውጣት ሲጀምሩ በ11ኛው መደበኛ ጉባኤ የታላቁ የኢትዮጵያ ህዳሴ ምክር ቤት 11ኛ ጉባኤ ላይ እዛ የተገኙ የምክር ቤቱ አባላት ጥያቄ አነሱ። አሜሪካን ሀገር ሄዳችሁ በህዳሴ ግድብ ላይ ልትደራደሩ ነው የሚል እየሰማን ነው። ይሄ ሀሳብ ትክክል ነው ወይ? ትክክል ከሆነ ተገቢነት የሌለው ነው። ምክንያቱም የህዳሴ ግድብ በራሳችን አቅም እየገነባ ነው የመጣን ነው። ስለዚህ የፈለገው አይነት ችግር እንኳን ቢገጥመን ራሳችን እናጠናቅቀዋለን እንጂ አሜሪካን ሀገር ድረስ ተሄዶ በአሜሪካ አደራዳሪነት የሚካሄድ ድርድር መኖር የለበትም። ይሄ የቴክኒክ ባለሙያዎች ጉዳይ ስለሆነ
በቴክኒክ ባለሙያዎቹ ማለት አለበት የሚል መግለጫ ወይም ክርክር አይነት ሀሳብ አካሄዱ። ይሄ ባይዘው የምክር ቤቱ ስብሰባ በመክፈቻ ንግግሩ ዜና ብቻ ተሸፍኖ በአገር ውስጥ ሚዲያዎች አንዳችም የምክር ቤቱ ተወያዮች ያነሷቸው ሀሳቦች ሳይቀርቡ ተዳፍኖ እንዲቀር ነው የተደረገው። ከዚህ ምክር ቤት በኋላ በ2012 ህዳር ወር መጨረሻ አካባቢ የተካሄደው የምክር ቤቱ ስብሰባ በኋላ የውጭ ጉዳይ ሚኒስትር ምን መግለጫ ሰጠ? ማታለያ መግለጫ እያልን የምንጠራው ማለት ነው። ምክር ቤቱ ውስጥ አሜሪካን ሀገር አንሄድም፣ ድርድሩም አዲስ አበባ ነው የሚሆነው ብለው እዛ የተገኙት የመንግስት ኃላፊዎች ምላሽ ስለሰጡ ለምክር ቤቱ፣ በዚህም ላይ የተነሳ ተቃውሞ ስላልነበረ የጋራ መግባባትም ስለተደረሰበት ምን ብለን የኢትዮጵያ ሕዝብን እናሳምነው፣ የምክር ቤት አባላትም እንደዚህ አይነት ጥያቄ አንስተዋል በሚል የማታለያ መግለጫ አሜሪካን ሀገር ለመሄድ ሲሉ የማታለያ መግለጫ ለኢትዮጵያ ሕዝብ ሰጡት። ምን ብለው? ከማንኛውም አገር ጋር እኮ የዲፕሎማሲ ግንኙነት ማድረግ ምንም የሚከለክል ነገር የለው፣ ውይይት ነው የምንሄደው፣ አሜሪካን ሀገር የምንሄደው ለውይይት ነው አለ። በዛም ወቅት ትግራይ ኤክስፕረስ መታችሁ ስትጠይቁኝ የሰጠሁት መልስ ታስታውሳላችሁ ማለት ነው። ይሄ ወደ አሜሪካ እየተደረገ ያለው ጉዞ ሚስጥሩ ምንድን ነው የሚል ጥያቄ አነሳችሁ። ወደ አሜሪካ እየተደረገ ያለው ጉዞ የምክር ቤቱ ውሳኔ ወይም የጋራ መግባባት የሚጻረር ነው። አልሸሹም፣ ዞር አሉ ነው። ለድርድር አይደለም የምንሄደው ለውይይት ነው እያሉ ነው። ነገር ግን ዞሮ ዞሮ ግብፅ ባዘጋጀችው ወጥመድ ውስጥ የሚያስገባ እንቅስቃሴ ነው እያደረጉ ያሉት የኢትዮጵያ የመንግስት የስራ ኃላፊዎች፣ የፌዴራል የመንግስት የስራ ኃላፊዎች። ስለዚህ እዚህ ወጥመድ ውስጥ መግባት የለባቸውም ብለን መግለጫ የሰጠን ጊዜ ብዙ ሰው ኮሜንት ላይ እንደምታስታውሱት በጣም የተንጫጫ ለውይይት መሄድ